ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ስር ለሚገኙ የሚዲያ ባለሙያዎችና ለህዝብ ግንኙነት አካላት ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቀቀ። የስልጠናው ተሳታፊዎች የድህረ እውነት ፖለቲካን ባህሪና ስልቶችን በመረዳት እውነትን በእውቀት በመግለጽ ለሀገረ መንግስት ግንባታ እንዲሁም ለህዝቦች አንድነትና ለመረጃ ተደራሽነት እንደሚሰሩ ተናግረዋል። ወደ መጡበት ሲመለሱም በስልጠናው ያገኙትን በተግባር እንደሚለውጡም ገልጸዋል። ዘገባ የባልደረባችን ፍጹም ተሾመ ነው። ተከታትለን እንመለስ። ያው ስልጠናን በመመለከት ትክክል ነው። ከመጀመሪያ ጀምሮ አላማውን ግቡንና እሴቱን ያወቅንበት ሁኔታ ነው ያለው። በመጀመሪያ ያው የወል እውነት ዘመንን በእውቀትና በእውነት መምራት በሚል መሪ ቃል ነው ስልጠናው የተሰጠን። ከዚህ አንጻርም ሚዲያ ምን ያክል ተጽዕኖ ፈጣሪነትን ያጎናጸፈ በመሆኑና ፖለቲካሊ፣ ማህበራዊና ኢኮኖሚካሊ የሚያመጡ ተጽዕኖችንና ጥቅሞችን በደንብ ያው ከስልጠና ሰነድም ያገኘንባቸው ነገሮች ናቸው ያሉ። ይህም እውነትን በእውቀት ከመምራት አኳያ ጋር ተያይዞ በደንብ ዘርዘር ባለ ሁኔታ አላማውን እንድናቅ ከዚህ በላይ ከምናውቀው በላይ እንድናቅ የተደረገ ስልጠና ነውና ከዚህም አንጻር ታች ወርደንም በተሻለ ሁኔታ ስልጠና የምንሰጥበትና ያወቅነውን እውቀት ደግሞ ለታችኛው ማህበረሰብም ለተለያዩ ባለድርሻ አካላት የምንሸጥ ሁኔታ ያለው የሚል ነገር ነው ያለ። ስልጠናው እጅግ በጣም ጠቃሚ ነው። ያው አሁን ያለንበት ዓለም ከእውነት ይልቅ ስሜቶች በጣም ጎልቶ እየታዩ ሀገርና ሕዝብን ላላስፈላጊ ኪሳራ የሚዳርጉበት ወቅት ላይ ነው ያለ ነው። በዚህ መሀል ደግሞ ያው ኃላፊነት የወሰደን እኛ የሚዲያ ባለሙያዎች እንዴት ነው ያለውን ምድር ላይ ያለውን እውነት አጉልተን በማውጣት እውነት ከምንም በላይ ጎልቶ ወጥቶ ገዢ ሀሳቦች የጎሉ የሚመጡበት የተወሰኑ የጥቅመኛና የግል ጥቅማቸውን ለማርካት የሚመጡ ግለሰቦች ስሜት አሁን የበላይነትን ማግኘት አለበት። የብዙሃኑ እውነት ነውና ያን እውነት እንዴት ነው መግለጥ ያለብን የሚለውን ነገር በሚገባ የተረዳንበት ስልጠና ነው ብዬ ነው የምወስደው። በዚህ መሀል ደግሞ ስራችንን እንዴት ነው በጥራትና በፍጥነት ለብዙሃኑ በማድረስ የመንግስት መረጃዎች በፍጥነት ወደ ህዝቡ እየደረሱ የነኚህ የአፍራሽ ኃይሎች ሀሰተኛ ፕሮፓጋንዳ የተሸነፈ የመንግስትና የብዙሃኑ እውነት እየጎላ የሀገረ መንግስት ግንባታ ላይ የራሳችን አስተዋጽኦ ማበርከት እንዴት እንደምንችል ትልቅ ስንቅና ትልቅ ጉልበት የሚሆን ስልጠና ነው የወሰነው ብዬ ነው በራሴ የምወስደው። 3 ቀናት ወዲህ የድህረ እውነት ዘመንን በእውነትና በእውቀት በሚል ሰፋ ባለ ርዕሰ ጉዳይ በሚዲያና ኮሚኒኬሽን ዘርፍ ከዚህ ቀደም ያሉ አመለካከቶችን ኢቨን ያጠቃቀም ክህሎታችንን የሚያሳድጉ ተጨማሪ እውቀትን የሚጨምሩ በበርካታ ርዕሶች የተዘጋጁ ስልጠናዎችን እየወሰድን እንገኛለን። በተለያዩ ርዕሶች ነው ስልጠናው እየተሰጠ ያለው። ለምሳሌ የፖለቲካል ኮሚኒኬሽን፣ ማህበራዊ ሚዲያን እንዴት ለበጎነት መጠቀም እንዳለብን፣ ኢቨን ሃው ቱ ኦፕሬት ሶሻል ሚዲያ ቱሎችን እንዴት በአግባቡ መጠቀም እንዳለብን፣ የመረጃ ደህንነት፣ ከዛም ባሻገር ደግሞ አሁን ያለንበት እንግዲህ የድህረ እውነት ዘመንን በድህረ እውነት ዘመን እንግዲህ ስሜቶች ናቸው ከእውነት ይልቅ ፐርሰናል ኢሞሽኖች ደግሞ ውሸቶች በደንብ ተቀባይነት የሚያገኙበት ዘመን ስለሆነ በዚህ ዘመን ላይ ሆነን ሶሻል ሚዲያን ኢቨን ሚዲያና ኮሚኒኬሽን ዘርፍ ያለን ሰዎች የድህረ እውነት ዘመንን በእውቀትና በእውነት ለመምራት ከዚህ ቀደም ያሉ በማህበራዊ ሚዲያም ይሁን በኮሚኒኬሽንም ይሁን ያሉንን እውቀቶችን ግንዛቤዎችን በየቀኑ በየጊዜው እያሳደግን እንድንሄድ የሚያስችል ስልጠና ነው። ስልጠናው ከተለያዩ አካባቢዎች የመጡ በጣም የዘርፉ ባለሙያዎች እየሰጡን ይገኛሉ። እርግጠኛ ነኝ እንደዚህ አይነት ስልጠናዎች በየጊዜው የሚሰጡ ስልጠናዎች በሚዲያና ኮሚኒኬሽን ዘርፍ ያሉንን እውቀቶችን፣ ልምዶችን፣ ያጠቃቀም ሂደቶችን በማሻሻል በተለይ ክልላችን ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውስጥ ያሉ የሚዲያና ኮሚኒኬሽን ዘርፍ ተዋናዮች የተሻለ ይዘቶችን በማዘጋጀት የተሻሉ ነገሮችን በማቅረብ በሀገር ብልጽግናም በሀገር እድገትም የራሳቸውን አስተዋጽኦ እንዲያደርጉ የሚያስችል ስልጠና ነው ብዬ አስባለሁ።
ምናልባት ከዚህ እንግዲህ ስልጠናው የሚጠበቁ ግቦች አሉና እነዛን ግቦች መሬት ለማውረድ ከዚህ ስትመለሱ ግን ነው ትንሽ ውሸት እውነታን ሲሸሽግና ሲሸፍን የነበረበት ሁኔታ ነው ያለው። ይህም የውሸት ሚዲያዎች ሲለቀቁ ውሸትን ያው ማህበረሰቡ እውነቱን ለመናገር ለመቀባበል ይሞክራል። ይህም ተጽዕኖ ፈጣሪነቱ ከአክቲቪስቶችና ከተለያዩ ጸሐፊያን ጋር ተያይዞ ያለውን ነገር እኛ በዚህ ልክ በሰለጠን ነው በክህሎታችን አዳብረን ደግሞ ትግል ማድረግ ያለብን ከምን አኳያ ነው? አጸፋውን በስድብ ሳይሆን በሚታዩ ልማቶች ላይ በአስተማሪ ቃላት ነክ ነገሮችን በመጠቀም ያው የሚዲያ ተጽዕኖ ፈጣሪነትን ማሳየትና ሚዲያ ደግሞ አራተኛ መንግስት እንደሆነ ያው የሚታወቅ ጉዳይ በመሆኑ ተጽዕኖ ፈጣሪነቱን ምን ማድረግ ነው ያለብን? የአመለካከት ስራ መስራት እስከታችኛው በሰለጠነው ስልጠና መሰረት እውቀታችን ተንተርሰን የታችኛውን ማህበረሰብና የተለያዩ ባለድርሻ አካላትን ሁላችንም ትግል በማድረግ እውቀታችን በመጠቀም የታችኛውን ቅድም በሚባለው ልክ ያው እውነቱን ለመናገር ተጽዕኖ ፈጣሪነቱን ከማሳየት አኳያ የሁላችን ድርሻ ምን ያህል እንደሆነ መወጣት ያለብንን ሁላችን በትግል መወጣት አለብን የሚል ነገር ነው ያለን። እንግዲህ ያው ስልጠናዎች የራሳቸው ግቦች አላቸው፣ አላማዎች አላቸው። እዚህ ላለፉት 3 ቀናት ቆይተናል። አሁንም ስልጠናው እየተሰጠ ነው። ሰው በእነዚህ በ3 ቀናት የምናገኛቸው እውቀቶች፣ ልምዶች አሉ። እነዚህ ልምዶችን፣ እነዚህን እውቀቶችን፣ እነዚህን አዳዲስ መረጃዎችን ወደ የሚዲያዎቻችን ወደ አካባቢያችን ሄደን ወደ መሬት ለማውረድ ምናልባት ሳይመጡ የቀሩ ሰዎች ሊኖሩ ይችላሉ። የዘርፉ ተዋናኝ ሆኖ እነሱን የማሰልጠን ከዚህ ያገኘናቸውን እውቀቶች ወደ ተቋሞቻችን በመውሰድ ወደ ተግባር መቀየር እዚህ ጋር ያገኘውትን ነገር ወደ ተቋም በመቀየር ወደ ተግባር ቀይረን በክልላችን የተሻለ የሚዲያና የኮሙኒኬሽን ስራዎች እንዲኖሩ ለማስቻል እኔ ዝግጁ ነኝ። ችግር አመሰግናለሁ። ይርምባ እኔ በግሌ ዝግጁ ነኝ። ምክንያቱም ያው ባገኘሁት የበርካታ የስልጠና ነጥቦች ላይ ነው ያው ስልጠናውን የወሰድነው። በዚህ መካከል በተለይ በጥራት ላይ የተመሰረተ ስራ ሰርተን የሰዎችን ስነ ልቦናን መግዛት የምንችልበት ጉዳይ ላይ የራሳችን የሆነ በቂ የሆነ ግንዛቤ ወሰንበት ነው። ያን ደግሞ በተግባር ለማሳየት በጣም ቁርጠኛ ሆኜ ነው የሄድኩ ያለሁት። ሁለተኛ ደግሞ የሚዲያ አማራጮችን እንዴት መጠቀም እንዳለብን ወደ የተለያየ ተገልጋይ ነው ያው ፓብሊኩ የተለያየ የሚዲያ አማራጮችን ነው የሚፈልገው። ስለዚህ በዛ አማራጮች ልክ በየትኛው ኮንተንት በየትኛው ጊዜ ለማን ምን ማቅረብ እንዳለብኝ በምን ይዘት ነው ማቅረብ እንዳለብኝ ደግሞ በሚገባ ግንዛቤ ስለወሰድኩት ያን ሙሉ በሙሉ ወስጄ ተግብሬ የተሻለ ውጤት በማምጣት የመንግስት የመረጃ የበላይነቱን እንዲወስድ የራሴን የሆነ የአስተዋጽኦ እንደማበረከት ዝግጁ ሆኜ ነው የሄድኳለሁ። ኃይሎች እንዳሉ ይታወቃሉ። አፍራሽ ኃይሎችም የራሳቸውን ቶሎ ለመብለጸግን ስለሚፈልጉ ለቃላቱ ይቅርታ በዚህ ልክ መበልጸግ ሲባል ያው በማጠልሸት ሳይሆን ልማትን በመደገፍ በተለያዩ አሉታዊ አመለካከትን በማንጸባረቅ እንጂ አሉታዊ ሳይሆን አዎንታዊን ሀሳብ በማንጸባረቅ እንጂ አሉታዊ አስተሳሰቦች እንዴት እንቅረፍ የሚለው ያው ሁላችንም በምንሰራቸው ሙያ ዘርፎች ተንተርሰን አመለካከት ቀረጻ ላይ የተለያዩ ቃላቶችን እያረሙ ከመሄድ አኳያ የሚሰሩ ስራዎች እውነታውን እያሳዩ አጀንዳዎችን በመሸጥ አካባቢን ደግሞ በሚታይ ስራዎች አጀንዳ በመሸጥና አካባቢን በማስተዋወቅ ያለውን ነገር አሉታዊ አስተሳሰቦችን መቅረፍ የምንችልበት ሁኔታ ፈጥሯል የሚል ነገር ነው ያለኝ ነው። ፖለቲካ አመራር ስንሆን በአመራርነታችን ላይ ሆነን ስንወግና ስንሟገት ቆይተን ደግሞ ስንወርድና የአባት ቅርስ አይደለም እንግዲህ ስልጣን ውርስ ነው። ቅድም ተብሏል። መሸጋገሪያ ድልድይ ነው። ያን ድልድይ ደግሞ ጊዜያችን በቃብቅቶ ደግሞ ዞር ስንል ማጠልሸትና ሌላ አሉታዊ አመለካከትን ማንጸባረቅ ሳይሆን ከትናንትና መማር ያለበትን አካል እያስተማሩ መሄድ ከሌለም ደግሞ እነዚህ እያንጸባረቁ ያሉ አካላትን ማድረግ ነው በተለያዩ አስተማሪ በሆኑ ነገሮች ወጋኝና ሞጋች እንዲሆኑ የማድረግ ስራን ሁላችንም ኃላፊነታችን ተወጥተን አልፎም ከኔ የሚጠበቅብኝን የትናንትናን ትንሽ ወይም የትናንትና ውሸትን ማንጸባረቅ ሳይሆን እውነታውን ይዘን ትናንትና ያመጣናቸውን እውቀትን እያንጸባረቁ በእውነት ተንተርሶ እየመሩ ከመሄድ አኳያ ለሌላ ጥሩ አርአያና ጥሩ ተሞክሮ ማስቀመሪያ አካል እንደሆኑ የማድረግ ስራ ያው ከኔ የሚጠበቅብኝ መወጣት እንዳለብኝ ለራስ የሚወሰድኩበትና ታች በሰለጠንኩት ስልጠና በኪሎት ደረጃ ደግሞ ምን ማድረግ እንዳለብን ምን መቅረፍ እንዳለብን ለቀጣይ ደግሞ ከአመራርነት አመራር ሲወርድ ወይም ሲሻር
ለሌላው መጥፎ ወራያና መጥፎ ጥላሸት ጥሎ እንዳይሄድ የተለያዩ ግንዛቤዎችን እየሰጡ ከመሄድ አኳያም የድርሻን ይወጣል የሚል ነገር ነው ያለኝ። በ2017 በጀት ዓመት ከ175 ሚሊዮን 848 ሺህ ብር በላይ ለመሰብሰብ አቅዶ እስካሁን ድረስ ከ188 ሚሊዮን 5 ሺህ ብር በላይ መሰብሰብ መቻሉን የቢጣ ወረዳ ገቢዎች ጽሕፈት ቤት አስታወቀ። ይህም ከባለፈው ዓመት ጋር ሲነጻጸር 107% የደረሰ መሆኑን የጽሕፈት ቤቱ ኃላፊ አቶ መስፍን ቆቦ ተናግረዋል። እቅዱ እንዲሳካ የበኩላቸውን ድርሻ ለተወጡ አካላትም ምስጋናቸውን አቅርበዋል። አንተነህ ፍቃዱ ተጨማሪ ያለው ግብር ለአንድ ሀገር እድገትና ኢኮኖሚ ትልቅ ሚና እንዳለው ይታወቃል። የህብረተሰቡን የመሰረተ ልማት ጥያቄና የመልካም አስተዳደር ጥያቄ በተገቢው መመለስ የሚቻለው ገቢ በአግባቡ ሲሰበሰብ ብቻ ነው። የቢጣ ወረዳ ገቢዎች ጽሕፈት ቤት በ2017 በጀት ዓመት የገቢ አሰባሰብ ስራ ላይ ትኩረት ሰጥቶ እንደሰሩ የጽሕፈት ቤቱ ኃላፊ ይናገራሉ። እንዲሁም እቅዱንና ክንውኑንም ተናግረዋል። በዋናነት ያው በ2017 ዓ.ም ገቢ እንሰበስባለን ብለን በመደበኛና በማዘጋጃ ነው እቅድና የተነሳ ነው። ከዛ ጋር ተያይዞ የመደበኛ ገቢ እቅድ 157 ሚሊዮን 459,165 ብር እንሰበስባለን ብለን ነበር እቅድና የተነሳ ነው። ያው ከዚህ እኛ አሁን በደረስንበት በ10 ወራት የኛን የመደበኛን ገቢን ልናጠናቅቅ ችለናል። ያው ከእቅዱ አንፃር ቅድም ነገር ያለው አሁን ክንውኑ እስካሁን የደረስንበት 174 ሚሊዮን 346,271 ብር ከ92 ሳንቲም መሰብሰብ ችለናል። ከአመቱ እቅድ አንፃር 110.72% ነው ያሳካ ነው። እቅዱን በ10 ወራት ውስጥ ለመፈጸም መቻሉን የተናገሩት የጽሕፈት ቤቱ ኃላፊ ለስኬቱ የሁሉም ተሳትፎ እንዳለ አብራርተዋል። እንደ ወረዳችን 4 ታዳጊ ማዘጋጃ ቤቶች አሉ። ከ4 ታዳጊ ማዘጋጃ ቤቶች 18 ሚሊዮን 389,393 ብር ከ88 ሳንቲም እንሰበስባለን ብለን ነበር አቅደን የተነሳ ነው። ያው ከዛ እስካሁን በደረስንበት 13 ሚሊዮን 711,490 ብር ከ86 ሳንቲም ከእቅዱ አንፃር 75% ላይ ነው ያለ ነው። ያው ይሄ ማዘጋጃ ቤታዊ ገቢ ትንሽ ከአምና እቅዱ የተለጠጠበት ነገር አለ። ሆኖም ግን ከአምና ጋር ሲነጻጸር ቢያንስ ከ100% በላይ እላፊ የመጣበት ነገር ነው ያለው። አምና በአራቱ ታዳጊ ማዘጋጃ ቤቶች 9 ሚሊዮን ነበረ። ያው ፖቴንሻል አለን ለምንድን ነው ዝቅተኛ የምናቅደው በሚል ከዞን ጋር ተማክረን ነው ያው እቅዱን ከፍ ያደረግነው። አሁንም ቢሆን ይህን እቅድ እንዘጋለን ብሎን እሳቤ አለ። ማዘጋጃ ቤት ትንሽ መዘግየቶች አሉ። ከሊዝ ጋር ተያይዞ ያልተሳካሉ ነገሮች ነበሩና ከዞን ጋርም ከፊት ለፊት ጋር አመራሮች አሁን የሊዝ ውዝፎችን ከሰበሰብን እቅድ እንሸፍናለን የሚል እሳቤ ነው ያለን። በድምሩ 175 ሚሊዮን 848,588 ብር ከ88 ሳንቲም በአመቱ እንሰበስባለን ብለን ከማዘጋጃ ቤትና ከመደበኛ ገቢ ያቀድንበት ነገሮች ነው አሉት። ከዛ ያው አሁን በደረስንበት 188 ሚሊዮን 57,762 ብር ከ78 ሳንቲም ከአመቱ አንጻር ወደ 107% ያከናወኑ ነገር ነው ያለው። የጽሕፈት ቤቱ ኃላፊ አያይዞም የገቢ ምንጫቸውንም አንስተዋል። በባት ተመዝጋቢ አለቷ ነጋዴዎች 101 ነጋዴዎች አሉ። ለደሞ ቲኦቲ ተብሎ ተመዝጋቢዎች 34 ነጋዴዎች አሉ። ሀመሩሃ 934 በድምሮ 169 ግብር ከፋይ ነጋዴዎች ነው አሉት። እነዚህ ነጋዴዎች በተለይ በተቀመጠላቸው ጊዜ ገደብ ለምሳሌ አመሩዓ ከሐምሌ 1 እስከ ሐምሌ 30 ነው። ለበዛ ልክ ደግሞ እስከ ጥቅምት ነው። ሀለቷ ደግሞ እስከ ታህሳስ ነው። ይሄን በሰዓቱ መክፈል ግዴታቸው ነው። ይሄን ካለፈ ደግሞ ሲስተሙ ነው የሚቀጣው። ሲስተሙ ስለሚቀጣ ቅጣት እስከ መግባት አሁን ተዘጋጅቶ ከፊት ለፊት 1 ወር ነው ቀረን። እስከ 1 ወር የራሳቸው ሲም ካርድ የራሳቸውን የግል ስልክ ይዞ ወደ ዝግጅት ምዕራፍ እንዲመጡ። አሁን ብዙ ነጋዴዎች በቅጣት ነው የሚከፍሉት። በቅጣት መክፈል ደግሞ መንግስትንም ይጎዳል፣ ግለሰቡንም ይጎዳል፣ ነጋዴውንም ማለት ነው። ስለሚጎዳ ተዘጋጅተው እንዲከፍሉ የግል መልእክቴን ለማስተላለፍ እፈልጋለሁ። በዚህ መሰረት በ2017 በጀት ዓመት በገቢ አሰባሰብ ስራ ወረዳው ከዞኑ አንደኛ ከክልሉ ደግሞ 3ኛ መሆኑን ያገኘነው መረጃ ያመለክታል። በወረዳው ለአትክልትና ፍራፍሬ ምርቶች ትኩረት ተሰጥቶ እየተሰራ መሆኑን የገዋታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በዘርፉ የተሰማሩ አምራች አርሶ አደሮችም ተጠቃሚ መሆናቸው ተመላክቷል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት በወንጋ ቅርንጫፍ ነው፣ እንደሚከተል ይቀርባል።
የወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ መለሰ መንገሻ እንደገለጹት በወረዳ ከሆርቲካልቸር አንጻር ሙዝ 1959 ሄክታር ማልማት የተቻለ ሲሆን በዚህም 18.12 ቶን ምርቱን ለገበያ ማቅረብ ተችሏል ብለዋል። አቮካዶ 854 ሄክታር መሬት ላይ የለማ ሲሆን 10.44 ቶን ለገበያ ስለመቅረቡ ነው የተናገሩት። አትክልት በዚህ ዓመት ብቻ 3300 ሄክታር ለማልማት ታቅዶ 2800 ሄክታሩን ማልማት መቻሉን አቶ መለሰ ገልጸዋል። አትክልቶቹን በአንደኛና በሁለተኛ ዙር በመስኖ ማልማት ተችሏልም ነው ያሉት። በወረዳው በዘርፉ ከተሰማሩ አርሶ አደሮች መካከል የጨበሮ ቀበሌ አርሶ አደር አቶ አበራ ጸጋይ እንደተናገሩት ባለፉት 2 ዓመታት አትክልትና ፍራፍሬ በማምረት ላይ መሆናቸውን ገልጸዋል። አቶ አበራ አክለውም በመስኖ ብቻ 3 ሄክታር ማሳ ያለሙ መሆናቸውን ጠቁመው በተመሳሳይ ዝናብ በመጠቀም እንዲሁ እያለሙ ስለመሆናቸው ነው የገለጹት። ምርቶቻቸውን በአሁኑ ሰዓት ገበያ በማቅረብ ተጠቃሚ መሆን መቻላቸውንም ተናግረዋል። ቲማቲም፣ ቀይ ሽንኩርት፣ ጥቅል ጎመን፣ ቃሪያና ሌሎች ምርቶችን ጨምሮ እያመረቱ እንደሚገኙ ገልጸው በቀጣይ እንደ አሳ ያሉ ምርቶች ላይም ለመስራት እቅድ እንዳላቸው ጠቁመዋል። የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ የ2017 በጀት ዓመት የተግባር አፈጻጸም ግምገማ አካሄደ። በተቋሙ ባሉ ስራ ሂደቶች ዘርፍ ብዙ ተግባራት መከናወኑን በቀረበው ሪፖርት ማወቅ ተችሏል። ዘገባው የካፋ ዞን የመንግስት ኮሚኒኬሽን ነው። ቤተልሔም እምሩ ታቀርባለች። በበጀት ዓመቱ የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ 41336 ሴቶችን የብድር ተጠቃሚ ለማድረግ ታቅዶ 16452 ሴቶች የብድር ተጠቃሚ መሆናቸው በሪፖርቱ ተመላክቷል። ሴቶች ጤናማ እንዲሆኑ የማህጸን ውልቃት፣ የማህጸን ጫፍ ካንሰርና የጡት ካንሰር ምርመራ እንዲያደርጉ በማድረግ የራሳቸውን ጤንነት እንዲጠብቁ እየተደረገ መሆኑን በሪፖርቱ ተገልጿል። በ2017 ዓመተ ምህረት የሴቶች ቀን ወይም ማርች 8 በዓል ላይ 131985 ሴቶች ተሳታፊ በመሆን እንዲያከብሩ ታቅዶ 131456 ሴቶች ማክበራቸውም ተጠቁሟል። ሴቶች ቆጥበው የኢኮኖሚ ተጠቃሚ እንዲሆኑ ለ31128 ሴቶች ግንዛቤ ለማስጨበጥ እቅድ ተይዞ 100% ማከናወን ተችሏል ተብሏል። በበጀት ዓመቱ የህፃናትን መብት ለማስጠበቅ የህፃናት ፓርላማን በማቋቋምና በምክር ቤቱ ተሳታፊ እንዲሆኑ በርካታ ስራዎች መሰራታቸውን ሪፖርቱ ያመለክታል። የወጣቶች ስብዕና ግንባታን ጨምሮ ሌሎች የግንዛቤ ስራዎችና በኢኮኖሚ የማብቃት ስራዎችም በተመሳሳይ እየተሰራ መሆኑም ተገልጿል። በማዕድ ማጋራት ለአካል ጉዳተኞች የሚሆን የተለያዩ ቁሳቁሶች ከተለያዩ አካላት በድጋፍ በማግኘት ድጋፍ መደረጉም ተመላክቷል። የ2017 በጀት ዓመት አፈጻጸም ግምገማ መድረኩን የመሩት የመምሪያው ኃላፊ ወይዘሮ መዓዛ ኃይለማርያም እንደገለጹት በተቋሙ ዘርፈ ብዙ ተግባራት በማከናወን ውጤታማ ስራ መሰራቱን ገልጸዋል። በተያዘው በጀት ዓመት የተስተዋሉ ክፍተቶችን በማረም ውጤታማ ተግባራትን በማጎልበት የተሻለ አፈጻጸም ማስመዝገብ እንደሚገባም ተናግረዋል። የተሰሩ ተግባራት የዞኑ ማዕከል ብቻ ሳይሆን የ17 መዋቅሮች ከመሆኑ ጋር ተያይዞ በሁሉም ስራ ሂደት ችግር ፈቺና የተሻለ ውጤት ማስመዝገብ እንደሚገባ አስረድተዋል። ኢትዮጵያ ባለፉት 11 ወራት ከውጭ ንግድ ከ7 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። ገቢው በሀገሪቱ የውጭ ንግድ ታሪክ ከፍተኛው እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በሕዝብ ተወካዮች ምክር ቤት ቀርበው የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት ተናግረዋል። ለተመዘገበው ውጤት ምክንያት የሆነው ለውጭ ንግድ ምቹ ምህዳር መፈጠሩ፣ የተለያዩ የሕግና አሰራር ማነቆች መፈታታቸው፣ ከላኪዎችና ከባለድርሻ አካላት ጋር በተሻለ ቅንጅት መሰራቱ ትልቁን ድርሻ አበርክቷል ብሏል። የውጭ ንግድ ገቢው ከ2016 በጀት ዓመት ጋር ሲነጻጸር ከ3.96 ቢሊዮን ዶላር በላይ ጭማሪ አሳይቷል። ሊጠናቀቅ ሳምንታት በቀሩት በዚህ በጀት ዓመት መጨረሻ ከ8 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅ መገለጹን የዘገበው ስፑትኒክ ነው። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብሬያችሁ ቆይታን አደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ